አንድ ጥያቄ ልጠይቃችሁ። በየቀኑ የምናየው ግን ችላ የምንለው በጸጥታ ሰውነታችንን እየበላ ያለ ጠላት ቢኖር ምን ታደርጋላችሁ? ብዙዎቻችን እኔ ጤነኛ ነኝ፣ ምንም አይሰማኝም እንላለን። ነገር ግን ልብ በሉ፣ ይህ በሽታ ድምፅ አልባው ገዳይ ወይም ሳይለንት ኪለር እየተባለ ይጠራል። ለምን እንደሆነ ታውቃላችሁ? ምክንያቱም አብዛኛውን ጊዜ እስከ መጨረሻው ሰዓት ድረስ ምንም አይነት የህመም ስሜት አይሰጠንም። እያወራው ያለሁት ስለ ከፍተኛ የደም ኮሌስትሮል ነው። ዛሬ ግን ይህን ዝምታ እንሰብራለን። በዚህ ቪዲዮ ውስጥ ምናልባት በሰውነታችሁ ላይ እያያችሁ ያሏቸዋቸው ነገር ግን ከኮሌስትሮል ጋር ይገናኛሉ ብላችሁ ያላሰባችኋቸውን 7 አስደንጋጭ ምልክቶች እነግራችኋለሁ። በተለይ በቁጥር 5 ላይ የምናየው ምልክት በእግራችሁ ላይ የሚታይ ሲሆን ብዙ ሰዎች የነርቭ ችግር ነው ብለው ይሳሳታሉ። ከምልክቶቹ በተጨማሪ ኮሌስትሮልን በተፈጥሯዊ መንገድ እንዴት ማስተካከል እንደምንችል ሳይንሳዊ መፍትሄዎቹን ይዤላችሁ መጥቻለሁ። ጤናችሁን መታደግ ከፈለጋችሁ ይህን ቪዲዮ